በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የበረከተ ጽዮን ዩቲዩብ ቻናል ቤተሰቦች እንኳን በሰላም መጣችሁ። ለዛሬ ከዚህ ከምኖርባት ከስዊዘርላንድ ወደ ኢትዮጵያ ገዳማዊ ወደ ሆነ ህይወት ትንሽ እስኪ እንቃኛለን። አባ ሳሙኤል ዘዋልድባ አንተን ማገልገል መባረክ ነው፣ ታምር ነው ገዳም ላይ ረድኤት በረከት ገበየ። እግዚአብሔር የተመሰገነ ይሁን። እኔ በነበርኩባቸው የኢትዮጵያ ክልሎች ውስጥ ማለት ነው በተቻለ መጠን ማድረግ ያለብኝን ወይንም ማየት ያለብኝን ገዳሞችን አይቻለሁ። ከነዚህ ውስጥ ገዳሞች ውስጥ አንደኛው እና በዋናነት የሚጠቀሰው የዋልድባ ገዳም ነው። በዋልድባ ገዳም ላይ ብዙ የሚታዩ ተአምራቶች፣ ጌታችን ኢየሱስ ክርስቶስ ያለፈባቸው መንገዶች፣ እዛ ያሉት አባቶች ደግሞ ለመንፈሳዊ ህይወት ምን ያህል ራሳቸውን መስዋዕት ከፍለው እንደሚኖሩ ተመልክቻለሁ። በጣም የገረመኝና በጣም እኔ ማስታውሰው በዋልድባ ገዳም በነበርኩበት ጊዜ ማለት ነው ማለት አንዴ ለማየት በሄድኩበት ጊዜ ማለት ነው እዛ የሚኖሩ አባቶች በጣም ምሁራን አባቶች፣ የዶክትሬት ማዕረግ ያላቸው፣ በትላልቅ የኦፊስ ስልጣን ቦታ ውስጥ አገልግሎት የነበራቸው በጣም ጠንካራና ስትሮንግ የሆኑ አባቶች እንዳሉ ነው። ከዚህ እነዚህ ውስጥ አንድ ተአምርን ያየሁትን ልንገራችሁ። እንዳጋጣሚ እኛን ይዘውን የሄዱ ትልቅ አባት ነበሩ እና ባለቤታቸው በአይነ ስውር ነበረች እና ይሄ አባት አክቹዋሊ መኖሪያቸውን ያደረጉ በአዲስ አበባ ሲሆን ለገዳሙ ግን የሚያስፈልገውን ነገር እየተመላለሱ ይሰጡ ነበር ማለት ነው። በሀብታቸው፣ በገንዘባቸው፣ በጉልበታቸው ሁሉ ነገር ያግዙ ነበርና በጣም ቅን አባት ናቸው። እንዳጋጣሚ ባለቤታቸው ማለት ነው አይናቸው ተታወረና እዛ ሂደው ዋልድባ እዛ በሚያገለግሉበት ቤተክርስቲያን ላይ ማለት ነው ሂደው ገዳም ላይ ሂደው ለአባቶች ከተናገሩ በኋላ አባቶች በአንድነት ቆመው ጸሎት ካረጉላቸው በኋላ የባለቤታቸው አይን እንደበራ እና እሳቸው ምስክርነት እንደሰጡ በጣም የማስታውሰው ታሪክ ነው። እና እንደዚህ አይነት ትልቅ የሆኑ አባቶች ያሉበት ሁሉ ነገር ትተው የሄዱ ከዛ በኋላ ደግሞ ከዛ የወጡ አባቶች እስከ ፕሮፌሰርነት እስከ ትላልቅ ማዕረግነት የደረሱ በዓለማዊ በመንፈሳዊ ህይወት ጠንካራ የሆኑ አባቶች እንዳሉ እናውቃለን ማለት ነው። ስለዚህ ከማንም በላይ እኛ ገዳም በምንሄድበት ጊዜ ሐሳባችን፣ ውስጣችን፣ ሁሉመናችን ታድሶ ነው የሚሄድ። እኔ ዋልድባ ገዳም በነበርኩበት ጊዜ በጣም የገረመኝ ማለት ለማየት በሄድኩበት ጊዜ ማለት ነው እዛ ከገባው በኋላ በተለይ ደግሞ አባቶች የሚያደርጉትን አክቲቪቲ በማየት ከዛ ደግሞ ማታ ላይ ጸጥ ባለ መንፈስ ስለ ዓለም ሁኔታ ስታስቡ በእውነት ልንገራችሁ ወደ ዓለም ተመለሳችሁ የመምጣት ፍላጎት በፍጹም አይኖራችሁም። አንዳንድ ጊዜ ወይ ትምህርት ወይ ቤተሰብ ብዙ ነገር ያሳስባችሁና መመለስ ትፈልጋላችሁ። እኔ ደግሞ አሁን ያለሁበት ሀገር ደግሞ ከኢትዮጵያ ወጥቼ ወደ ማለት ውጭ ሀገር እምነት በጣም ፕራክቲስ ወደማይደረግበት ሀገር ነው የመጣውና እንደዚህ አይነት እዚህ ላይ በምስሉ ላይ እንደምታዩቸው አይነቶችን አባቶችን እናቶችን ሳይ የሚሰማኝ ስሜት በጣም ጥልቅ የሆነ ስሜት ነው። እዚህ ላይ ግን አንድ ትልቅ ላስተላለፈው የምፈልግ መልእክት አለኝ። እሱ ምንድነው? ብዙ ጊዜ መንፈሳዊ ተጋድሎ ሲባል እኛ የምናስበው አንድ ሰው ሳያገባ ለእግዚአብሔር አምላክ የሚሰጠው አገልግሎት ወይንም ህይወቱን ነፍሱን ሁሉ በሙሉ ስጋውንና ነፍሱን ለእግዚአብሔር አስገዝቶ መኖር ወይንም በገዳም ህይወት መኖር ብቻ ይመስለናል። እሱ ግን ትክክል አይደለም። የተለያዩ መንፈሳዊ ውጊያዎች ወይም የተለያዩ መንፈሳዊ አገልግሎቶች አሉ። ከነዚህ ውስጥ አንደኛው ትዳር ነው። ትዳር ማለት ራሱ የእግዚአብሔርን ጽድቅ መንገድ የምናገኝበት ልጆቻችንን በስርዓትና በምግባር ካሳደግናቸው ወይንም አገልግሎታችን በሙሉ ያለንን ጊዜ በሙሉ 100% ለስራችንና 100% ለልጆቻችን የምንሰጥ ከሆነ እግዚአብሔር አምላክም ይህን እንደ ትልቅ መስዋዕትነት ወይንም ተጋድሎ ይቆጥረዋል። ምክንያቱም አብዛኛውን ሰዎች ወደ ገዳም በሚሄዱበት ጊዜ ፈተናው በጣም ቢያይልባቸውም ያው ፋይት የሚያደርጉት ወይም የሚጋደሉት ማለት ነው
ወይም መንፈሳዊ ተጋድሎ የሚያደርጉት ከራሳቸው ጋር ነው ማለት ነው። በውጭ የሚመጣ ፈተናዎች አሉ። አክቹዋሊ ግን ትዳር በምንሆንበት ጊዜ ደግሞ ባለቤት ከባሏ ጋር፣ ባል ደግሞ ከባለቤቱ ጋር፣ ከልጆች ጋር ያለንን ወይም ከቤተሰብ ጋር ያለንን ሪሌሽንሺፕ በጠቅላላ የምንፈታበት፣ የምናይበት፣ የሚያጋጥሙንን ችግሮች በሙሉ የምንፈታበት መንገድ ነው። ስለዚህ ይሄ የትዳር ተጋድሎ እንደ ትልቅ መንፈሳዊ ተጋድሎም መታየት መቻል አለበት። ብዙ ጊዜ ሰው የሚሸወደው ምንድነው ወይንም ሰው የማያስበው ነገር ምንድነው ብዬ የማስበው ምንድነው የግድ መንፈሳዊ ተጋድሎ ለማድረግ ገዳም መግባት አለብን የሚል ኮንክሉዥን መኖር የለብንም ማለት ነው። እግዚአብሔር አምላክ በአርአያው የፈጠራቸውን ልጆችን በስርዓትና በተግባር ማሳደግ አንድ ራሱን የቻለ ትልቅ አስተዋጽኦ ለመንፈሳዊ ሕይወት ማድረግ ማለት ነው። ስለዚህ ሳጥናኤል ደግሞ ምንድነው በቤተክርስቲያን ስርዓት ምንድነው ይባል በቤተክርስቲያናችን ባሉ ታሪኮች ማለት ነው ሳጥናኤል ሁለት ነገሮችን አጥብቆ ይፈትናል ይባላል። እነሱ ምንድናቸው? በገዳም የሚኖሩ አባቶችንና በትዳር ውስጥ ያሉትን ሰዎችን ማለት ነው፣ ወይም ባለትዳሮችን ማለት ነው። አንድም በገዳም ያሉትን አባቶች ከገዳም ለማስወጣትና በዓለም ለማስኮብለል ልክ ዴማስ የሐዋርያው ቅዱስ ጳውሎስ ደቀ መዝሙር የነበረ ማለት ነው። ልክ የተሰሎንቄን ከተማ እንዳያት በተሰሎንቄ ከተማ ተስቦ እንደጠፋ ወይንም እንደኮበለለ ሳጥናኤልም ከገዳም ሕይወት አውጥቶ አባቶቻችንን ወደ ዓለማዊ ሕይወት ወይም ወደ ከተማ የዓለማዊ ስራ ወደሚሰራበት ማስኮብለል የሳጥናኤል አንዱ ትልቁ ስትራቴጂ ነው ማለት ነው። ሁለተኛ ደግሞ ምንድነው? በትዳር ላይ ያሉትን ባለትዳሮችን ማፋታት ለሳጥናኤል ትልቅ የሆነ ሳክሰስ ወይንም ውጤት ነው ማለት ነው። ስለዚህ በመንፈሳዊ ተጋድሎ ስንባል አባቶቻችን ከገዳም እንዳይወጡ ከወጡም ደግሞ ለጥሩ መንፈሳዊ አገልግሎት በከተማ ላይ እንዲሆኑ፣ ባለትዳር የሆኑ ሰዎች ደግሞ ትዳራችንን አክብረን ቃል ኪዳናችንን አክብረን፣ ምክንያቱም በቤተክርስቲያን ፊት የምናደርገው ቃል የገባ ነው ቃል በጣም ከባድ ቃል ነው። እንዲሁ ባለቤት ያልተመቸኝም ወይንም እሷ አልተመቸችኝም ብለን እንዲሁ የምንተው ወይንም ልጆች ያስቸገሩን ብለን የምንተው ነገር አይደለም። መንፈሳዊ ተጋድሎነት ይጠይቃል ማለት ነው። ልጅን ማሳደግ ደግሞ ጽድቅ ስለሆነ ማለት ነው። ስለዚህ በዛሬ ላስተላልፈው የፈለኩት መልእክት ምንድነው? እንደዚህ አይነት ተጋድሎች ወይንም በመንፈሳዊ አገልግሎት የሚደረጉ ተጋድሎች እንዳሉ ሁሉ በዓለማዊ ሕይወት ስንኖር ደግሞ ትዳራችንን አክብረን ትዳራችንን አጽንተን ምንም እንኳ ፈተናዎች ቢበዙ ማለት ነው። ምክንያቱም ሳጥናኤል በተለያዩ መንገዶች ትዳርን ለማፍረስ ይመጣል ማለት ነው። በቤተሰብ ሊመጣ ይችላል፣ በጓደኛ ሊመጣ ይችላል፣ በጣም በቅርብ በምንላቸው ሰዎች ሊመጣ ይችላል። እነዚህ ሁሉ ካልቻለ ራሱ ባልና ሚስትን ለማጋጨት የተለያየ በገንዘብም ሊሆን ይችላል፣ በኢኮኖሚ አቅማችንም ሊሆን ይችላል፣ ወይም በካራክተር ሊሆን ይችላል፣ ወይም በተለያዩ ወይም በጸባይ በምንለው ማለት ነው። በተለያዩ መንገዶች መንገዱን እየቀየረ ሊመጣብን ይችላል። እዚህ ላይ በጣም ማስተዋል መቻል አለብን። ሳጥናኤል የብዙ ዘመናት ልምድ ያለው ነው። እናታችንን ሔዋንን ካሳሳት በኋላ ማለት ነው እሷን ለማሳሳት የተጠቀመበት መንገድ እናውቀዋለን። እችን ዕፀ በለስ ብትበይ የምድርና የሰማይ ንጉሥ ትሆኛለሽ ብሎ ሔዋንን እንዳሳታት ማለት ነው። ከዛን ቀን ጀምሮ እስካሁን ድረስ ካለበት ድረስ ጌታችን ኢየሱስ ክርስቶስንም ሳይቀር ነው የፈተነው ማለት ነው። 3 ጊዜ እንደፈተነው በባይብል ላይ እናያለን ማለት ነው። ስለዚህ እኛን ለመፈተን እኛን ለመጣል ምን ያህል ኤክስፒሪየንስ እንዳለው ማለት ከ7000 ዓመት በላይ የሆነ ኤክስትሪም የሆነ ኢንተንሲቭ የሆነ ኖሌጅ ወይንም የማሳሳት ጥበብ እንዳለው ማወቅ መቻል አለብን። ሳጥናኤል ደግሞ ከገነት በተባረረበት ጊዜ ማዕረጉንና ክብሩን የተቀማ እንጂ ጥበቡን አልተቀማም። ስለዚህ ልክ ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ነፍሱ ከስጋው ልትለይበት ባለችበት ታይም ላይ ሳጥናኤል ልክ ሰው መስሎት ቀርቦ ነፍሱን ለመውሰድ ሲመጣ ጌታችን ኢየሱስ ክርስቶስ ግን በአራቱ ነፋሳት ማለት ነው ወጥሮ ይዞ ሳጥናኤልን እንዳስጨነቀው፣ ከዛ ለሳጥናኤል ግን አንድ ቃል እንደገባለት እሱ የከፈለውን ጌታችን ኢየሱስ ክርስቶስ የከፈለውን መስዋዕትነት ወይም ለሰው ልጆች ብሎ የሰጠውን የተቀበለውን መከራ ማለት ነው
የማይቀበሉና እሱን የሚክዱ ሰዎች ካሉ ለሳጥናኤል ግን አሳልፎ እንደሚሰጣቸው ተናግሯል ማለት ነው። ስለዚህ ሳጥናኤል ይህን ጥበብ ይህንም ቃል በመያዝ የሰዎችን ልጆችን ለማሳሳትና ወደ ሲኦል ለመክተት መቼውንም ቢሆን አንቀላፋ ማለት ነው። የማይተኛ የማያንቀላፋ ሕያው አምላክ እንዳለን ሁሉ እኛን ለማሳሳት ደግሞ የማያንቀላፋ ጠላት እንዳለን ማወቅ መቻል አለብን። ስለዚህ ይህ ፈተና በትዳር ላይ፣ በስራ ላይ፣ በህይወታችን ላይ፣ በልጆቻችን ላይ በተለያዩ መንገድ ሊመጣብን ስለሚችል ይህን ፋይት ማድረግ ወይንም ይህን መታገል መቻል ይኖርብናል። ይህን ለማድረግ ደግሞ አንዱና አንድ መንገድ ራሳችንን በንስሐ አንጽተን ወደ ስጋው ደግሞ መቅረብ ማለት ነው። መንበርከክ ማለት ነው። መስገድ ማለት ነው። በጸሎትና በጾም እግዚአብሔር አምላካችንን መለመን ነው። ይህን ካደረግነ ሳጥናኤልን እንዋጋዋለን ማለት ነው። ስለዚህ የነዚህ የገዳማውያን እናቶች እንዲሁም የገዳማውያን አባቶች በረከትና ረድኤት በሁላችን ላይ እንዲኖርልን መልእክቴን አስተላልፋለሁ ማለት ነው። ስለሰማችሁኝ እግዚአብሔር አክብርልኝ። ይህችን መልእክት ከወደዳችኋት ላይክ አድርጉ። ላይክ ማድረግ ብዙ ሰዎች ይህ መልእክት ይሄ ቪዲዮ እንዲደርሳቸው ያደርጋል ማለት ነው። በዚህ ምክንያት የአንድ ሰው ትዳር ራሱ ከዳንም ትልቅ ነገር ስለሆነ ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እክትወሰብ ወእንስሳ ምድር አዕዋፈ ሰማይ ወዓሣተ ባሕር ይሴብሑኪ ድንግል በማኅበር